ሰላም ጤና ይስጥልን ውድ የሆናችሁ የቻናላችን ቤተሰቦች ለዛሬ ዕለተ ማክሰኞ ነሐሴ 19 ቀን ይሆናሉ ያላቸውን አጫጭር መረጃዎች ይዘን ቀርበናል። የምንለቃቸውን መረጃዎች ሰብስክራይብ በማድረግ አብራችሁ ነው። ለዛሬ የመላው የእስልምና እምነት ተከታዮች እንኳን ለመውሊድ በዓል በሰላም አደረሳችሁ በማለት አቅጣጫችንና የዛሬ መረጃችንን በነብዩ መሐመድ የዋህነትና እንዲሁም አስተውሎት ላይ ያሉን አጫጭር መረጃዎች እንነግራለን። በዓለማችን ላይ ከነበሩ በምድራችን ላይ ረጅም ዓመት ከኖሩ በርካታ ነቢያቶች አንዱ በየዋህነታቸው በመልካምነታቸው ከሚታወቁ ነብዩ መሐመድ አንዱ ናቸው። ነብዩ መሐመድ በህይወት በነበሩበት ዘመን ምድር ላይ ከፍተኛና መልካም ስራ በመስራት መታወቅ ዓለምን ያስደመሙ በእስልምና ሃይማኖት አስተውሎታቸው እና ፍልስፍናቸው በርካቶችን ደቀ መዝሙር ያፈሩ ነብይ ናቸው። ዛሬ የነብዩ መሐመድ መውሊድ በዓል በመላው ዓለም ላይ በመከበር ይገኛል። እነሆ በረከት አርጋው ነኝ፣ አብራችሁ ሁኑ። ነብዩ መሐመድ እና ኢትዮጵያ የራሳቸው ቁርኝትም ያላቸው ታሪካዊ ሀገር ነች። ነብዩ መሐመድ በአንድ ወቅት በመካ በተፈጠረ ግጭት ምክንያት ወደ ኢትዮጵያ የላኳቸውን 130 ሷሃባዎች በአልነጃሺ አካባቢ በትግራይ ክልል በሚገኘው አልነጃሺ አካባቢ በመስፈር ዛሬ ድረስ የአልነጃሺ የነብዩ ሷሃባዎች መልእክተኛ በመባል ተቀብለዋቸው በማስተናገድ ኢትዮጵያ እስልምናንም በማክበርና በመቀበል ታላቅ ሀገር እንደሆነች በነብዩ መሐመድ ዘመን የተመሰከረ ነው። እነኚህ ሷሃባዎች በአልነጃሺ አካባቢ ረጅም ዓመት ኖሮ በህይወት ቢያልፉም ዛሬ ድረስ መቃብራቸው መካነ መቃብራቸው በዛ አካባቢ ይገኛል። በቅርቡ የዓለም እስልምና ሃይማኖት እምነት ተከታዮች ጽሕፈት ቤት በዛ አካባቢ መስፈር ለነኚህ ሷሃባዎች የማስታወሻ የሚል በአልነጃሺ መስጊድ አካባቢ ታላቅ የእስልምና ምርምር ማዕከልና ዩኒቨርሲቲ ለመገንባት እቅድ መያዛቸውን ከኢትዮጵያ መንግስት ጋር ተዋውለዋል። ነብዩ መሐመድ በህይወት በነበሩበት ጊዜ ካሳለፉት አስገራሚ እውነታና ምስክርነታቸው አጭር ታሪክ እናውጋችሁ። ነብዩ መሐመድ በአንድ ወቅት በቤታቸው ሲኖሩ ቤታቸው አካባቢ ሁሌ ዘወትር ሰላት የሚያደርጉበት መልካም ቦታ አለ። ያንን ቦታ ጠርገውና አሳምረው ሰላት ያደርጋሉ። ሰላት በሚያደርጉበት ጊዜ እሳቸው ሰላታቸውን ጨርሰው ወደ ቤት ሲገቡ አንድ ሰው ግን በዛ ቦታ ላይ እሳቸው ሰላት የሚያደርጉበት ቦታ ላይ ቆሻሻ ይጥላል፣ ይደፋል፣ ሽንቱን ይሸናል። ዘወትር ጠዋት የሰላት ሰዓት ደርሰው ሲነሱ ያንን ቆሻሻ ጥርግርግ በማድረግ ሰላት ያደርጋሉ። እንደወትሮ ሁሉ ወደ ቤታቸው ከገቡ በኋላ ነገም ሲመጡ ያ ሰው ቆሻሻ በመጣል ሽንቱን በመሽናት ቦታቸውን ያበላሻል። እሳቸው ግን ጠርገውና አሳምረው መልሰው ሰላት ያደርጉ ነበር። ይሄ ነገር ለዓመታት ሲከሰት አንድ ቀን ግን ሰላት ሊያደርጉ ሲመጡ ቆሻሻም የለም፣ ሽንትም የለም፣ ቦታው ንጹህ ነው። ያ ሰውዬ የት ሄደ በማለት አካባቢው ላይ ጥያቄ ያቀረቡ። ቤቱን አፈላልገውም ቤቱን በመጠየቅ ሲሄዱ ያ ሰው ታሞ ነበር። ነብዩ መሐመድ ግን እንደዛ ስላደረገባቸው አልወቀሱትም፣ አልኮነኑትም። ሄደው የታመመውን ያንን አካል ጠይቀውት እንዲሁም ምግብና ውሃ ሰጥተውት ተመለሱ ይባላል። ከዚህም በተጨማሪ ነብዩ መሐመድ አንድ ቀን ከቤታቸው ደጃፍ ላይ ቁጭ ብለው ሳለ ወደ ጥንቆላ ወይም ወደ መጥፎ ሃይማኖት ቤት ወደ ጠንቋይ ቤት የሚሄዱ ሰዎች ነብዩ መሐመድን የአንድ የጠንቋይ ቤት የት ወዴት ነው ብለው ይጠይቃሉ። ነብዩ መሐመድም በፈጣሪ ሰው ስለሆኑ ይሄን ነገር በመፍራት ይሄንን የጠንቋይ ቤት ከመጠቆም ይልቅ አውቀው አሰሳቱ። ነብዩ መሐመድ በህይወት በነበሩበት ጊዜ የሰዎቹ የጠየቋቸውን አቅጣጫ በማሳሳት የተለየ መረጃ ሰጧቸው። ነብዩ መሐመድ በህይወት በነበሩበት ዘመን ዋሽተውና ጥፋት ሰርተው የማያውቁ በመሆናቸው ተጸጸቱ። መልሰው መስመር ያሳሳታቸውን ሰዎችን በመጥራት ትክክለኛውን ቤት ተናገሩ ይባላል። ነብዩ መሐመድ በህይወት በነበሩበት ጊዜ አንድ ቀን ዋሹ የተባለው ህይወታት ታሪካቸው ላይ የሚያትተው ይቺ ቀን ነበር። ለዛውንም ሰዎቹን በመመለስ እንደገና ትክክለኛውን የዛ ሰውዬ ቤት አሳዩት ይባላል። ነብዩ መሐመድ የእሳቸው አስተውሎትና ፍልስፍና ለዓለምና ለሙስሊም እምነት ተከታዮች በርካታ አስተምሮትን ያሳለፈ ዓለም ዛሬ ሰላምና መረጋጋት እንዲኖርባት የራሳቸውን የበኩል አስተዋጽኦ ያደረጉ ነብይ ናቸው በመባል ይታወቃል። መልካም የወሊድ